ሰናይት በአፓርታማ ውስጥ በሐዘን ቆማ መልኳ ምን ችግር እንዳለው እያሰበች። ከጥቂት ቀናት በፊት ባለቤቱ ኪብሮም አሁን ሌላ ሴት እንዳለው እና ከእሱ ጋር እንደሚኖር በቅዝቃዜ ነግራት ሰናይት በጣም ተበሳጭታለች። ኪብሮም በቅርቡ ስለ ወደፊት ሕይወታቸው ስትናገር ነበር። እንዴት በድንገት እንዲህ ሊያደርጋት ቻለ? ሰናይት በአፓርታማ ውስጥ መሆን አትችልም። በእሷና በሦስት ልጇም ላይ ምን እንደሚደርስበት እና ሕይወቷ አሁንም ትርጉም እንዳለው እያሰበች ወደ ውጭ ሮጠች። በድንገት የቅርብ ጓደኛዋ ሴላም ታየች። ሴላም ክርስቲያን ነች። ሰናይት ሁልጊዜ ሴላምን ደስ ታሰኛለች። ስለ እግዚአብሔርና ስለ ኢየሱስ ብዙ ጊዜ ትነግራት ነበር። በትሕትና አዳመጠች፣ ግን ብዙም ፍላጎት አልነበራትም። ሰላም እንዴት እንደሆነች ጠየቀች። ሰናይት ለጓደኛዋ ስለ ችግሯ ነገረቻት። ሰላም አዳመጠች። ሰናይት ችግሯን በጸሎት ወደ እግዚአብሔር እንድታቀርብ አበረታታት። ሰናይት ወደ ቤት ሄዳ የጓደኛዋን ምክር ተከተለች። ወደ እግዚአብሔር ጸለየች፣ መጽሐፍ ቅዱስን ከፈተች እና መዝሙር 23ን አነበበች። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዝህ እነርሱ ያጸኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ፣ ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። ሰናይት በድንገት ልትገልጸው የማትችለውን ሰላም ተሰማት። ወደ ጓደኛዋ ሰላም የምን እንዳገጠማት ነገረቻት። ሰላምና ሰናይት አሁን መጽሐፍ ቅዱስን አዘውትረው ያነባል። በዚህም ምክንያት ጓደኝነታቸው የበለጠ ተጠናክሯል። ይህ ታሪክ የተወሰደው ተመሳሳይ ሁኔታዎች ካጋጠማቸው ሰዎች ምስክርነት ነው። ምናልባት በሕይወት ኮስ ውስጥ እያለፍክ ወይም የሕይወት ትርጉም ምን እንደሆነ እያሰብክ ይሆናል። ምንም ነገር ቢያጋጥምህ እግዚአብሔር ሁኔታህን ያውቃል። በሰዎች ወደ እርሱ ዘርበል ሁኔታህን ላይለውጥ ይችላል፣ ነገር ግን መከራህን ለመሸከም የሚያስችል ጥንካሬ ይሰጥሃል። ምናልባት የቢያስታንክ የራስ ጥፋት ሊሆን ይችላል። ይህንንም በሰዎች ወደ እግዚአብሔር ልታቀርበው ትችላለህ። ኢየሱስም በግል ወደ ሕይወት እንዲመጣ በአብዞ ጥፋተኝነትን ያስወግዳልና ለልቢ ሰላም ይሰጣል። በሕይወት ውስጥ ግንባር ቀደም መሆን ይፈልጋል። መጽሐፍ ቅዱስን በየቀኑ አንብብ እና በሰዎች ከእርሱ ጋር ተነጋገር። የግል ጓደኛና ጌታ መሆን ይፈልጋል።